እና አንዳንድ ሰዎች ኮስተር ብለው ሃይማኖት አያስፈልግም ዋናው እምነቱ ነው ይላል። ገብቷችኋል አይደል? ውሻ አያስፈልግም ዋናው ዶግ ነው እንደማለት ነው። ቋንቋ እየቀየርክ ማለት ነው። ለምሳሌ አንቺ ሴት እምነትሽ ምን ብሎሻል? አድኖሻል። ሃይማኖተኪ አህይወተኪ፣ እምነትሽ አዳነችሽ። ሃይማኖተከ አዳነተከ፣ ሃይማኖትህ ምን አለች? አዳነች። ምን እንደማለት ነው? እምነት። ሃይማኖት ማለት ሁለት ትርጉም ነው ያለው፣ ማመንና መታመን ነው። ስለዚህ በግዕዝ ስለተነገረ ነው እና ሌላው በእውነት ማለት በጣም እንድትይዙት የሚገባው ነጥብ ሃይማኖት ማለት በእንግሊዝኛው ሪሊጅን የምንለውን አይደለም የሚተካው፣ እምነት የምንለው ፌዝ የምንለው ነው የሚተካው። ሃይማኖቴን ጠብቄያለሁ ፌዝ ነው የሚለው ሪሊጅን አይደለም ብለው የሚከራከሩ ለዛ 24 ጊዜ ሐዲስ ኪዳን ላይ 24 ጊዜ ሃይማኖት ተጽፏል። ሩጫዬን ጨርሻለሁ፣ ሃይማኖቴን ምን ብያለሁ? ጠብቄያለሁ፣ መልካሙን ገድል ተጋድያለሁ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ ልጽፍላችሁ ግድ ሆነብኝ። የመጀመሪያውን ሃይማኖት ብትጠብቁ እያለ ብዙ ቦታ ስለ ሃይማኖት ጽፏል። ሃይማኖት ምንላት ግን በእኛ ቤተክርስቲያን ርትዕት ሃይማኖት የምትባለው የቀናች እምነት ማለት ነው፣ ድርጅት ማለት አይደለም። ግን ቢሆንም እንኳን ክርስቶስ ተቋም አላቋቋመም የሚለው ሀሳብ ችግር አለ። በጣም የሚገርማቸው አንዳንድ ሰዎች የሃይማኖት ተቋም አያስፈልግም ብለው ይሰባሰባሉ። ምን አያስፈልግም ብለው ሲሰበሰቡ እሱስ ተቋም አይደል? ስለዚህ የሃይማኖት ተቋም አያስፈልግም የሚል የሃይማኖት ተቋም ማለት እሱ ራሱ ምንድን ነው? ያው ይሰባሰባሉ ዞሮ ዞሮ ማለት ነው። ክርስቶስ በእርግጥ መጥቶ ህዝቡን አስተምሮ በቃ እንደፈለጋችሁ ኑሩ ብሎ ነው ወይ የሄደው? ስንት ሐዋርያት ነበሩት? 36 ቅዱሳት አንስት፣ 72 አርድእት፣ 120 ቤተሰብ አይደል? አጠቃላይ ቅርጽ ያለው ሃይራርኪ ማለት ምንድን ነው? የስልጣን ተዋረድ ምንድን ነው? 12 ሐዋርያት ለብቻ፣ ከ12 ሐዋርያት የምስጢር ሐዋርያት 3 ለብቻ። የትኛውንም ተቋም ልትመራ በምትችልበት የአስተዳደር አይን ካየኸው ክርስቶስ ተቋምም ቢሆን አቋቁሞ ነው የሄደው። አደራ ሰጥቶ አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያን ምን እላለሁ ሰራለሁ ብሎ ሾሞ የተለየ ምስጢር አሳይቶ ነግሮ 12ቱን ለብቻ 72ቱን ደግሞ ለብቻ 2 አድርጎ ልኮ ክርስቶስ ይህን ሰጥቶ ነው የሄደው። ሐዋርያው ቅዱስ ጳውሎስ ደግሞ ይህንን ዘርዝሮ በኤፌሶን 4:11 ላይ ምን እንዳደረገ ክርስቶስ ሲናገር አንዳንዶችን አስተማሪዎች፣ አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አገዛዝን፣ እርዳታን በቤተክርስቲያን ውስጥ የእርዳታ ስራ የሚሰሩትን የመሪነት ስራ የሚሰሩትን ከፍሎ ቅርጻት ይዞ ነው። ስለዚህ ተቋምም ቢሆን ክርስቶስ መስርቶ ነው።